ድረስ ስጠበቅ ነበር እና በጣም ጥሩ ነው። ወይ ከሰማሁ በኋላ ቤታዬ ከሰማሁ በኋላ ደንግጫለሁ። እንዳልኳችሁ የማታውቁኝ ሰዎች ሳወራ ትንሽ ሞዘዝ ያልኩ ሰው ነኝ። ብዙ ሰዎች ለምንድነው ቶሎ ቶሎ የማታወሩ ይሉኛል። ተፈጥሮ የሆነው ትንሽ ሞዘዝ ለጠጤ ማለት ባህሪ አለኝ። ሳወራና ቻሉት ቶሎ ቶሎ እንዳወራ የምትፈልጉ ሰዎች አላችሁ፣ ግን የኔ ባህሪ አይደለም። እንደዚህ ሳወራ ትንሽ ለጠጥ ራሴን ላስተዋውቃችሁ። በዚህ መጀመሪያ ታብታብና ሼር አድርጉ። ስሜ ያው እንደምታውቁት ኩዊን ሊያ ይባላል። ሶሻል ሚዲያ ላይ የመጣሁት ከ2000 በፈረንጆች አቆጣጠር 2016 ላይ ነው። ይገርማችኋል። ፌስቡክ፣ ኢንስታግራም፣ የተለያዩ እንዲሁም ደግሞ ድንገት ሲያትን ማን ስላንቺ ህይወት ታሪክ ጠይቅ። አይ ቲንክ ራሴን ማስታወቅ ያለብኝ መስሎኝ ከራሴ ብጀምር ብዬ እኮ ነው ጋይስ። ያ ቻይናዬ እኔም እወድሻለሁ ከራሴ ልጀምር ብዬ እኮ ነው እንጂ ዝም ብሎ ወሬ። አሁን ጥሩ ጥያቄ ነው የጠየቅሽው። ማን ስላንቺ አውሪ ብሎሽ ነበር ብለሽ ላልሽው ጥሩ ጥያቄ ነው። በዚህ አጋጣሚ አረኪንተ ያረበመቤት ወፍራም ሰው አይቀልድም። አትቀልጂ። ደርሰሽብኛል። ራሷን ቀጭን አድርጋ ነው የምታየው። በቀደም ቤት ስትፈራረም እኮ እያዩዋት እንዴ ሊያ እርጉዝ ናት፣ ወደፊት ነው ወደኋላ የምትሄደው እያልኩኝ እንዳልና እርጉዝ ነኝ። እርጉዝ ነሽ የእውነት? አዎ። አሁን የኔ ደረስ ስለምትተሽ ለምን ስለዚህ አታወሪ? ኩዊን አትቀልጂ። ቆይ አሁን ይኸውላችሁ እርጉዝ ነኝ ከሚለው ብንጀምር፣ አዎ ጥሩ ነው ያነሳችሁ አርዕስት ጥሩ ነው። እርጉዝ ነኝ። እርግዝና ምን አለ መሰለኝ፣ በእርግዝና ሰዓት ብዙ እህቶቼ የምትበሏቸው ምግቦች ማወቅ አለባችሁ። በእርግዝና ሰዓት ምን አገባሽ ስለኔ ምግብ? አረ ኩዊን ወደ አረቴቴ ወደ ገድ ነው በጉልበትሽ አምላክ። አረ በውፍረትሽ አምላክ። ምን አለ መሰላችሁ ውፍረት ባይዘዌ በምግብ ብቻ አይደለም የሚመጣው። ውፍረት ባይዘዌ ብዙ ሰዎች ከመብላት የሚወፍሩ ይመስላችኋል። ስትረስ በራሱ ሰውን ያወፍራል። ገብቷችኋል? አንዳንድ አሉ የቁም በጉን ሙሉ ከነጥፍሩ ቀንዱን መረቅ አድርገው የሚጠጡ ጨዋታን ጨዋታ ያሳል፣ ስጋን ስጋ ያነሷል። ገብቷችኋል? አሁን አይታችሁ ከሆነ በውፍረትሽ ከስጋ ጋር ነው የምታያያዙ። ብዙ ጊዜ በላተኛ ስትሆኑ ነገሮችን ከምግብ ጋር ነው የምታያያዙት። በጉን አርደን በልተነዋል። ስለ በጉን ተውና ስለ መደፈሩ እናውራ እባክዎት። እሺ ምን አለ መሰላችሁ ጋይስ፣ ብዙዎቻችሁ ካላወራሽ እንዴ በጣም ቸኩሉ። ጥያቄው ልድገመው መሰለኝ። ጥያቄው ምንድን ነው እንድነግራችሁ የፈለጋችሁት? የምሬ ነው ጠይቁ። ጥያቄው ትክክለኛ አሳይቷት ነው ነክቷት ነው ወይ እናርግ ብሎ ተናግሮ ነው ወይስ ትክክለኛ ሂዶ አርጎታል? ይሄ ነው ጥያቄው። ኦኬ አሁን ይሉሽ ሲያሳይ ካሜራው ከአንቺ ከሷ በፊት ነው ያየሽው? በጀርባ በኩል ነው አንቺ ያየሽው በሰዓቱ በነበርሽበት ወቅት? ይህንንም ይብራራለን። አሪፍ ጥያቄ ነው የጠየቃችሁኝ። የማናቸውን ቀድሜ ልመልስ የሚባል ነገር አለ። ሁለት ሰው ሲጠይቃችሁ ቅድሚያ የማንን እንድመልስ ነው? ህዝቡ ነው። ገባሽ? ኦዲየንሱ ነው መናገር ያለበት። የማንን ቅድሚያ ልመልስ? እነሱ እስኪጽፉልኝ ድረስ እየጠበቅኩ ነው። የማንን ልመልስ ቅድሚያ? የጓልን ወይስ የሊያን? የሊያን። በጣም ጥሩ ጥያቄ። ኦኬ ታብታብ አድርጉ 100 ሺህ እስኪሞላ ድረስ። እዚህ ውስጥ ያላችሁ ሰዎች እርስ በርሳችሁ ተዋወቁ። እስከዛው እርስ በርሳችሁ ተዋወቁ። ለማታውቁ ሰዎች የአራት ልጆች እናት ነኝ። በዚህ አጋጣሚ የአራት ልጆች እናት ነኝ። ሰራተኛ ነኝ። ሰራተኛ ነኝ። ባለትዳር ነኝ። ያው ቅድም ስላቋረጡ ነው ራሴን ሳላስተዋውቅ። ብዙም አይደለም ረዥም ነኝ።
መልካም ጥሩ ጸባይ ያለኝ ተግባቢ ሰው የሚገርማችሁ ነገር ለማንኛውም ለማታውቁ ስሟ እማማ ፊሽካ ትባላለች። እሺ አይ መከራችን። እሺ ስሜ እማማ ፊሽካ ይባላል። እሷ ሽሮዋ ከተሰረቀ ጀምሮ ከቀልቧም አይደለችም። ሊያ ኦኬ ምንድነው ጥያቄያችሁን? አሁን አንድ በአንዴ ሳይሆን 100,000 ሊገባ ስለሆነ አንድ ኖ 3 ጥያቄ። አንድ ማን ይጀምራል? ጓል ትጀምር። ጠይቄ ጥያቄ ሳትመልሽ እንዴት ነው ሌላ ጊዜ የምንጠይቅ? ጠይቄ የጠየቁሽን መልሽ። አይዘዌ አንድ ጥያቄ በአንድ ጊዜ ሳይሆን ከየትኛው መጠየቅ ማለት ኃይለኛውን ሳይሆን ቀስ እያረግሽ እያገባባሽ ብትጠይቂኝ መልሱን እመልሳለሁ። ማለት ፋኒ ጅጅክያን ሲደፍራት አንቺ እዛ ነበርሽ ወይ? በጣም ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው። እኔ አንዴ ሰው ላመስግን። ቤታዬ ቴንኪዩ ጊፍት የሰጣችሁኝ ሰዎች ታብታብ እና ሼር በማድረግ ለብዙ ሰው እንዲደርስ እንድታረጉ እንፈልጋለን። ቴንኪዩ። እኔ እዛ አልነበርኩም። ተመልሷል። ታዲያ እንዴት አውቀሽ ነው ኩን ታውቃለች የተባልሽው? ምንን ነው የምታውቂው ታዲያ? ወይል እስካሁን ድረስ ልመልስ የማልችለው ምን አለ መሰላችሁ፣ ጠቅላላ ወሬኞች ስለሆናችሁ ነው እንጂ እንደዚህ ተሰብስባችሁ ለፈጣሪ ሰላምን ብላችሁ ብትጠይቁ አገራችሁን ዓለምን ሁሉ ሰላም ታመጡለታላችሁ። ለወሬ እንደዚህ ከምትጠራቀሙ ለስራ ብትጠራቀሙ ባይ ነኝ። ለስራ፣ ለጸሎት፣ ለመልካም ነገር እንዲህ ብትሰበሰቡ ይጠቅማችኋል። እውነቴን ነው የምላችሁ። ከወሬ የምታመጡት ነገር ስለሌለ ለእናንተ የሚጠቅማችሁ ነው። ገብቷችኋል? ለወሬ ከመሰብሰብ ለወሬ ከመጠራቀም ምድረ ከርሳ አላቃችሁ። እኔ ስታስቡት ዝም ብዬ ወሬ ያወራለሁ ብላችሁ ታስባላችሁ። እኔ እኮ የልጆች እናት አይደለ እንዴ? ለጸሎት ለመልካም ነገር እንዲሰብሰብ ጠርቅም ብትሉ ጥሩ ነው። ሰክራ ነው አሁን አረቄ እየጠጣች ስለሆነ ሰክራ ነው የምትሰድባችሁ። ወደ ጥያቄው ኩይንዬ። ይቅርታ ጋይ ስጠጣ ማረገውን አላቅም። ሶሪ ጠጥቼ ነው የመጣሁት እኮ። ምን አልሽ ፋሲክ? ሊያሸ የጠየቀችውን ጥያቄ መልሽ። ምን ነበር የጠየቀችኝ? አልሰማሁም። ልጇን ልታስተኛ አብራተኛች። አረቄ እየጠጣች ነው። አንዳንዴ ስትናገራቸው ምንም እንዳይመስላችሁ። ሶሪ ጋይስ። ግን እኔ አንድ ነገር ልንገራችሁ፣ እንደው የእውነት እኔ ስለ እውነት ለመናገር በአጭር ቪዲዮ ነው እንጂ መናገር የምፈልገው በእንደዚህ አይደለም የምናገረው። ገብታችኋል? በእንደዚህ አይደለም። አንደኛ ከሰማችሁኝ ለመልካም ነገር ተሰብሰቡ፣ ለወሬ አትስተማት። እውነቴን ነው። አገርንም ህዝብንም ሰላም የነሳችሁት ግር ስለምትወዱ ጸሎትን ነው። አልገባንም ማለት አንቺ በስካሪ አይደለሽም ማለት ነው፣ አላየሽም ማለት ነው። እውነታው እኮ አሁን እዚህ ያላችሁ በአጠቃላይ ኩዊሊያ ቦታው ላይ የለችም፣ ወሬው ላይ የለችም። አለቀ። ፊሽካ ስለምትነፋ ዝም ብላ ፊሽካ ትነፋለች ተብላ ነው ነገሩ። ይሄ የሚያሳየው የወሬ ጥማት ነው። ያጣለማኝ ተሳድቦ ይሄዳል ይባላል። አሁን አቢዝ እያደረገች ተጠርቶ ተነግሮን የመጣ ነው። ባይዘወኛ ለስራችንም ለወሬያችንም። ምክንያቱም ማስረጃ ሲሰጠን ማስረጃ ወዳለበት ቦታ መተን ጥያቄ መጠየቅ መብት አለን። እንደ ሀይ ይሄ ወሬ ምን አለ መሰላችሁ ጋይስ፣ ባርባራ ማለት ነው ታቋታላችሁ። እሷ ይሄ ወሬ የሚወራው እሷ ባለችበት ነው። ባርባራ የለችም። አሁን እኮ ባርባራ ብትኖር ነበር ይሄ ወሬ። ባርባራን አስገቢልኝ። እንዴት ዋላችሁ ዛሬ? ወይኔ እንዴት ዋላችሁ? ሊቾ እንዴት ነሽ? ባርባራ ሰላም ነሽ ወይ? እንዴት ነሽ? ተባርጉ ከማውራታችን በፊት ኧረ ታባርጉት። በስመ አብ ወወልድ ወመንፈስ ቅዱስ። እግዚኦ ተጠራጠርኩት መውለዴን። ጎንበስ ብዬው ላየሁት እኮ በዚህ ነው የሚወጣው ልጅ ቤት ነው። ታብታብ ያድርጎ ወይስ ላውራላችሁ? ምን ተተበተበና 8,000 ሰው ነው የምንጠብቀው። ያ እኮ ነው ትልቁ እናንተ ድክመታችሁ ያ ነው ጋይስ። ድክመታችሁን አያችሁ። ከኛ ወሬ ትጠብቃላችሁ፣ እናንተ ግን የላችሁ። እንዴት ነው እኔ ለትንሽ ሰው ማወራው ስታስቡት? ይሄ እኮ በጣም እኮ ትልቅ እነዚያው
እነ ሊያ በግ በየቀኑ በሳምንት አንድ በግ የሚበሉ ሰዎች እንኳን ቁጭ ብለው 5-6 ማይክሮፎን ይዘው ቁጭ ብለው ላይ ቢቀርጡ እኮ በጌም ላይ የምትቀኑት ነገር ነው። መርዶ በግ ላይም ትቀናላችሁ። መከራ አንቺ ግዴ ለቢብን ባናታችን ላይ እንዴ በላሽ። ኧረ ተይኝ ባርባራ ያረች ኪናት እንጂ ወይ እማውይነት ኬኳ ደህና ናት፣ ደህና ናት ማሪ ደህና ናት። የሆነ እኮ ጉዳ ፈላ። ይሄ ነገር እኔማ የተረሳ ቆለጡን ላይ ጠፋን ብያለሁ። መማ ውስጥ ሰው ወንዶች የረሱት ምን አለ አይጠፋም አይጠፋም። ትነግሪናለሽ አትቶፈታል አንዷ ናት እንጂ ትነግሪናለሽ አትነግሪንም ምናምን ጭራሽ ማስፈራራት ወሬኛ። እንግዲህ አንቺ ጋር ነው ያለው ጉዱ። ታለች ቤቲ ልጅ ጨነቀኝ በውስጡ ስላመታ ኧረ ጨነቀኝ። ኩን መቼ ነው የምትገባው? ባርባራዬ ዛሬ በጣም ቢዚ ነበርኩኝ። ሚሞዬ እንዴት ነሽ? እኔም ቢዚ ነበርኩኝ። እንደ መራዊ ጋር ነው የነበርኩት። ሚሞን አገኘኋት መንገድ ላይ። አይ ከማርጌ ጋር ነበሩ። እሷ ወደ ሀገሯ ሄደች ትናንትና ጠይቃው፣ እኔ ዛሬ ገብቼ ጠየቅኩት። ደስ አለኝ፣ በጣም ደስ አለኝ ስላየሁት። አይ ቀገኝ እዛ ሄጅ መጣ። ቁም ነገረኛ ሚሚ፣ ቁም ነገረኛ። አይ ግድ ነው ጎበዝ፣ ጌታን ጎበዝ፣ ጀግና። እንዲህ ኢትዮጵያዊነት እኮን እንደዚህ ነው። እሺ የታመመ መጠየቅ፣ ያዘነ ማጽናናት። እኔ ከድሮም ኤምረት ውስጥ ኩዌቲ ሆስፒታል ስልኩ ቁጥር የነበረ ወደ ኢትዮጵያ ዲፖርት የሚደረጉ የሳምባ ኢንፌክሽን እና ምንድን ይሄ ደግሞ ሄፓታይተስ እንደ HIV ነው የሚቆጠረው። እና የሆነ ጊዜ እንትን ስል አንድ አረብ ኢሚግሬሽን ካንስሌሽን ክፍል የሚሰራ ወጪው በእኔ ነው፣ አንቺ ብቻ የሚፈልጉትን ስጭልኝ ብሎ በእውነት በጣም ብዙ አበሻ ድንገት አሁን ካላችሁ ከነ ስሜ ነበርኩኝ ግድግዳው ላይ ኤኒታይም። በጣም ደስ ይለኛል በሽተኛ መጠየቅ። የታሰረ እንደነገሩ ለቅሶ እንኳን ብዙ አይደለም፣ አንዳንዴ ነው የሚሄደው። ጋይስ ባርባራ በጣም ኢንተረስቲንግ የሆነ ወሬ እያወራች ስለሆነ ወሬውን ካልሆነ ለነገ እናደርገዋለን። የእሷ ምን ያህል ሰዓት እንደምታወራ አይተን ማለት ነው። አይ ትንሽ ነው የማወራው፣ ብዙ አላወራም። ያው ጠየቅኩኝ ወሬው ለነገ ይሆንልን። አይ ለምን ለነገ ይሆናል? ለዛሬ ነው የሚሆነው እንዴ። ወደ ሳምባ በፎርም ልታመልጥ፣ በባርባራ ምክንያት ልታመልጥ አለቅሽም። አይ መጣሁልሽ እኮ አለችም። ይሄ ወደምትመጣው ወዴት ነው? ወደ እኔ ነው ወደ ልጄ ነው? አቴንሽኗ ወደ እኔ ነው ወደ ልጄ እየተነገራት ነው። ይሄ ነገር ወዴት ነው? እኔ ረዘም ያለ ሸበላ ልጅ ነው ያለኝ። አይኖ ባርባራ ይቅርታ ወሬሽን ላቋርጠውና ማለት ነው። በነገራችን ላይ ጀርመን የምትኖሩ እህቶቼ የምትችሉ ቢዚ ያሉናችሁ ሰዎች እግዚአብሔርን ሂዳችሁ ሆዴን ጠይቁት። አይፈቀድም። ለምን አይፈቀድም? ዝግ ነው። እኔም ከማርዬ ጋር ስለሄድኩኝ ነው እንጂ ልጁ እንዳለ ፕራይቬት ነው ያደረገው። ምክንያቱም እቺ እየላከች ያለችው የማንንም ሲጋራ ለቃቃሚ ከነመፈጠሩ ራሱን ማስታወስ የማይችል እየደወሉ አንዴ የታውቀዋለሁኝ አንዴ ሊቢያ ያውቀዋል የት ታውቃለህ ተብሎ ሲጠየቁ እሺ ደውሉ ተብሎ ሲደወል ሊቢያ ላይ ሱዳን ላይ ገለመሌ እያሉ አስቸግረው እዚህ ግቡ የማይባሉ ኮተቶች ከየት አባቱ አምጥታ እንደሆነ አይታወቅም እየላከች ፕራይቬት ነው። ፕላስ ደግሞ አደጋ ላይ ጥላችኋል እየሄዳችሁ ልጁን ጠይቃለሁ ብሎ ማስቸገር አደጋ ላይ ይጥላል። በቃ ኃላፊነት አለው። እንደ ሚስት ሙሉ ፉል ማርክ ሰጥቶ 100% ያስቀመጣት ልጃለች። የማርያማዊት ስልክ የድርጅቷ ላይ ያለላችሁ እዛ እየደወላችሁ ጠይቁ። የማንንም ምግብ አይበላም፣ አይቻልም። እንዳታመጡ። የማንንም መጠጥ አይጠጣም፣ አይቀበሉም። የማንንም እርዳታ አትፈልግም። በአሁኑ ሰዓት እግዚአብሔር የሰጣትን ይሄንን ስራዋን በፊት መወጣት አለባት። በሰላም ከባድ ኦፕሬሽን ያደረገ እውነቴን ነው የምላችሁ። ሰው ነን ዛሬ እንደዚህ ግልብ እንሆናለን። በእውነት አልጠመድኳት የምጠይቋት እሷ በዩቱባ ትመልስላችሁ ስጋዋን እየበላች ጎበዝ ባርባራ ዝም ቢያት። ኧረ በእናትሽ ስርዓት ይኖርሽ። ዝም አታናግሪኝ። በቃ እኔና አንቺ ግድ መጠላት አለብን እንዲ? አሁን እንኳን እንስማማ ያሉሽ እኮ ለምንድን ነው ዳጊ ያቸው? በቃ አሁን በቃ ተይኝ። እኔ ከባርባራ ጋር ላውራ። ተይኝ እንዴ ተይኝ። በእውነት ኩን ማን ሊያሾ ጓደኛሽ ነው። በግድሽ ጸሎት በጣም ደስ የሚል። ኧረ እኔ በውስጥ እየጻፍኩለትም ነው ቀን በቀን ማሬ። በቀን ምን አይጃል ጠይቀው። ያው እኔ እንዲያውም ቅድም ጠየኩት። ለምንድን ነው ማኛው ጋር የገባኸው? ለምንድን ነው ሴክሬት ያልሆነው ነገሩ ስለው የድንግል ማርያም ልጅ ለዚህ አብቅቶኝ ለምንድን ነው በሱ ስም የማፍረው? የፈለገ ደስ ይበለው ባርባራ፣ ያልፈለገ የፈለገውን ይበል። ቅር ያለ የእግዚአብሔርን ተአምር ነው የተናገርኩት። ከባድ ኦፕራሲዮን አድርጌ 6 ሰዓት እስኪፈጅ ከነምኑ ተቀምጬ ወጥቼ
ምንድነው ሞትስ ቢመጣ ምንድነው ይሄን ያህል ምናምን ሲል እግዚአብሔርን ደነገጥኩ። እኔ ገና እዛችን ውሃ ውስጥ ነው ያለሁት አልኩኝ። በቃ እኮ ያለፈ ይሄ በቃ አለፈ እና ምንም ይሄን ያህል እንትንም የተመጻደቀችው ዝሆኔ ከሱ ላይ ተነስታ አሁን ደግሞ ፋኒ ምን ልታረገው እንደሆነ እንጃ። ፋኒ ግን የምር ነው ቤት ሰርቶ ጨርሷል፣ መኪና አስገብቷል፣ እዚህም ወረቀቱን አስተካክሏል ምናምን አጥፏቸው ሊመርሽ ነው አሉ። ይህም አይነት ሀሜት ደግሞ ከስር ሰማን ዛሬ ከአንዳንድ ቦታ። ባርባራሚስ ሲሉኛው ስለ ፋኒ ምን አለሽ እንዴ ምድረ ጋዜጠኛ። ኧረ ተውኝ። እኔ ዛሬ ተደፍራለች አልተደፈረችም ኩይልያ ይሄ እኮ ታውቃላችሁ፣ ይሄ ጾታዊ ትንኮሳ ነው። እንደ ቀልድ አትዩት። ጾታዊ ትንኮሳ ምን ማለት ነው? ትደፍራለች እንጂ ትደፈራለች። ኧረ ተይ ግን ኧረ ተይ ባርባራ ተይ ነው እውነት። እቺ ጉማሬ ትደፈራለች፣ የሰው ጉማሬ። እኛ እኮ ልንሰድባት እኮ አይደለም የመጣ ነው ባርባራ። እሺ ተሳስቼ ነው። እሺ ዝሆኔ ልንሰድባት እኮ አይደለም የመጣ ነው፣ ልንናገር ነው። ወይ ምን አለ መሰላችሁ፣ ከባድ ነው ጋይስ፣ ከባድ ነው። ያው ቃልሽን ስጪ ስላላችሁኝ ነው። ባርባራ ጥያቄ ካለሽ መጠየቅ ትችላለሽ። ቴንኪው ኩኝ። እንደው እውነት ለመናገር ይህ የሚደፈር እቃ አይደለም፣ የሚደፈር ፊት አለው። በመጀመሪያ የሚታይ የሚደፈር ስሜታዊ ይሄ ወሲባዊ ስሜት የሚቀሰቅስ ቁመናስ አለው፣ መልክስ አለው። ምኑስ ነው? ይሄንን ወጣት ልጅ ዛሬ 28 ዓመቴ ነው ብሏል። የዛሬ 7 ዓመት አንቺ ራስሽ እንደው ጥያቄ በጥያቄ ሆነብኝ አትበይኝና፣ በምን ተጣልተው ነው ግን? አሁን የእውነት ለመናገር በምን ተጣልተው? እኔ አላውቅም። እንኳን የእሱን ወሲቢና አይደለም እንደው እልም ያለ የጠማው እንደው አይመለስበትም። ይህንን ሰውዬ ሲሄን ጉማሬውን ሲያይ አይመለስ እንደው የወንዶች ስሜት የሚቀሰቅስ አለው የሚታይ ነገር ያው ከፍትፍቱ ፊቱ ይባላል እኮ። አሁን ግን ለምንድን ነው ወሬውን የማትነግሩን? ወይኔ ሊያሹ አይደለም ቆይ እንደኛ ስንት ወጪ አውጥተንበታል እንዴ? እስቲ እንደው የእውነት የወሲብ ክብር ፍርድ ቤቱ ማለት ነው ወደ ሀቢባ ሳይዞር መጀመሪያ ይሄዳል። ግን የወሲብ መቀስቀሻ ጉማሬው ፊት አለው የምትለው አንድ ጻፉ። አይ ወሲብ ጻፉ ሊያፈርተሽ ነው ምናምን የምትሉኝ ሰዎች በዚህ አጋጣሚ አንድ ነገር ልንገራቸው። እኔ ወሬኛ ወልዶ ወሬኛ ላሳደገኝ ያውቃል። ቴንኪዩ ማሬ ቦልዬ። ይሄ ጉማሬ ይሄው የሚቀሰቅስ የለንም እያሉ ነው። 2 እየጻፉ ነው። አይ ወሲቤን ይቀሰቅሳል የምትሉ አንድ ጻፉ። አንቺ የሚቀሰቀስለት አለ ፎር ኢንተርቴይንመንት የሚባለው። ግን ለምንድን ነው እኛ መተን ስንጠይቅ ተሳዳቢ ባለጌ የምታደርጉን? ምስክር እኮ ኪዩሊያ ተጠርታ እኮ ነው የመጣ ነው። ኪዩሊያ በድንበርም በአቅጣጫም በመስመርም አንግባባም። የምታውቁት ነገር ነው። እኔና እሷ ለፍርድ የምንፈላለግ ሰዎች ነን። አንድ ቀን እንኳን ወደኛ ዙራንካችሁ ግሮስ ብላ አታውቅም። እንደው ዝም ብላ ነው ለራሷ የምትከሸክሸው ብላ እኮ ነው የጠመደች። ታዲያ እንዴ እኔ እሷ እየበላችን የወፈርኩ ብላ ምን አድርጊያት? እኔ እንደምታዩ ሰንሲቲቭ ነኝ። ብዙ ሎሪች ፑል ሰው አይደለሁም። ባይ ዘ ዌይ እኔ ፍራቻ አይደለም ወይም ደግሞ ዩቱብ ላይ ያ ቤትም ሞዴሬተር ነኝ አልኳችሁ።